ባሌ የሚወድልኝን ቆንጆ ቁርስ አብረን እንስራ። መርሐባ ወዶቼ ይሉነኝ። የዛሬው ቁርሳችን ደበርጃን ነው። ደበርጃንን ቁርስ ላይ ከለመዳችሁ ሱስ ነው የሚሆንባችሁ። ደበርጃኔን ስቶቭ ላይ ያገላበጥኩ በደንብ አድርጌ ጠብሰዋለሁ። ከሰል ላይ ቢሆን ደግሞ ይበልጥ በጣም ቆንጆ ነው የሚሆነው። እያገላበጥን በደንብ ከጠበስነው በኋላ ቅርፊቱን ከላዩ ላይ ቀስ እያልን በእጃችን እንልጠዋለን። እንዳያቃጥላችሁ ትንሽ ቀዝቀዝ ሲልላችሁ ነው መላጥ ያለባችሁ። ስለተጠበሰ ለመላጥ በጣም ቀላል ነው። የተላጠውን በሹካ በደንብ አድርገን ማሽድ እናደርገዋለን ድቅቅ እስከሚል ድረስ። ድስታችን ላይ ሽንኩርት በዘይት በደንብ አድርገን እንጠብስና ሽንኩርቱ ሲበስልልን ቲማቲም በትናንሹ ጎረድ ጎረድ አድርገን እንጨምርበታለን። ሁለቱን አቀላቅለን በደንብ እንዲበስል ከተውን በኋላ መብሰሉን እርግጠኛ ስንሆን ማሽድ ያደርገውን ነው ደበርጃን እንጨምርና እንዲበስል እንተወዋለን። በሌላ እቃ እርጎና የለውዝ ቅቤ በደንብ አድርጌ ቀላቀልኩኝ። ወደ ደበርጃኔ ወደ ድስቱ ገለበጥኩት። ወደ ድስቱ ከጨመርን በኋላ ፓፕሪካ፣ ከሙንና የነጭ ሽንኩርት ፓውደር ነው የጨመርኩበት። ጨምረን እንቀላቀልና እስኪበስል የተወሰነ ውሃ ጨምረን እንዲበስል እንተወዋለን። ከዛ ያ ሰላም ሞክሩት እንዴት እንደሚጣፍጥ። እኔ የድንብላል ቅጠል ከላዩ ላይ አድርጌያለሁ። ኦፕሽናል ነው፣ አለማድረግም ትችላላችሁ። ይበልጥ ግን የሚያጣፍጠው እሱ ነው። ቅጠል አድርጉበት። እሺ፣ በጣም ነው የሚጣፍጠው። ብስሚላ ማሻአላህ ተባረከላ። በጣም ነው የሚጣፍጠው። ሁላችሁም በቤታችሁ ሞክሩት። ቴንክ ዩ ፎር ዋቺንግ ባይ